ባለፈው አመት ከመሬት እና ከአየር ልየታ ተጀምሮ የተሰሩ ሰፊ ሳሎች አሉ። ሁለተኛ ደግሞ የአየር ንብረት ሁኔታ ለሩዝ ምቹ ስለመሆኑ ለዚህም ደግሞ ግብዓት የማቅረብ ተብሎ ባለፈው ምርታማነቱ ይሄን አካባቢ የምታዩት ቴክኖሎጂም ተላልፎ በሙያም ተደግፎ አመራም ሰጥቶት የተሻለ ስራ ሰርቷል። በዛም እስከ 22 በአቨሬጅ ማለት ነው ኩንታል የተመረተበት አካባቢ ነው። ያ ተሞክሮ ተወስዶ ተቀምሮ ዘንድሮ ደግሞ በተሻለ መንገድ ስራው ተጀምሮ ከዝግጅት ምዕራፍ ጀምሮ እስከ ማጠቃለያ እቅድ ታቅዶበት አሁን ተግባራዊ ነው ያለው። አካባቢው ሞር ተጋላጭነቱ ለውሃ የሚተኛበት ረግረጋማ መሬት ነው። ይሄ አካባቢ ለምርት ውሎ ያቅም በከፊል ለግጦሽ ነው የሚውል መሬት ነበረ። ይሄንን ከአካባቢው ማህበረሰብ ጋር በመወያየት ችግሩን በመረዳት ለችግሩ ተስማሚ የሆነ የዘር ልየታ በማካሄድ አካባቢው ሊሆን የሚችለውን የሩዝ አይነት መርጠን ከወረዳዎች ከዩኒዮኖች ጋር በመተባበር ተስማሚ የሆነውን ኔሪካ የሚባለውን ቫሪያቲ ወይንም የዘር አይነት ለይተን እዚህ አካባቢ በመስራት ላይ እንገኛለን ማለት ነው። ዘንድሮ ያው እንደሚታወቀው ከፍተኛ የሆነ የመሬት ከቨሬጅ ወይንም ሽፋን ሰጠን እየሰራን ነው። እዚህ መሬት ላይ እንግዲህ ከፍተኛ የሆነ ፐር ሄክታር ወይም በ1 ሄክታር ከ25 ኩንታል በላይ እንጠብቃለን። ይሄ ደግሞ ገበሬው በተለያየ መንገድ ኢኮኖሚው እንዲደገፍ ገቢው እንዲጨምር ከማስቻል አንፃር ጥሩ ተሞክሮና ጥሩ ልምድ ያለበት ስራ ላይ እየሰራን እንገኛለን ማለት ነው።